ሰላም የኬቢ ሪካፕ ቤተሰቦች፣ ዛሬም እንደገና በሌላ በአዲስ ቪዲዮ መጥተናል። ቪዲዮ እንደምትወዱት ስለማልጠራጠር ቤተሰቦች ይህንን ቪዲዮ ላይክ እያደረጋችሁ እንድትጀምሩ ከወዲሁ ጠይቃችኋለሁ። ታሪኩ የሚጀምረው ላያ ከባሏ ጥቃት አምልጣ አዲስ ህይወት ፍለጋ ወደ አዲስ ከተማ ስትመጣ ነው። በአንድ የሁለተኛ ደረጃ ትምህርት ቤት ውስጥም የእንግሊዝኛ መምህር ሆና ትቀጠራለች። በመጀመሪያው ቀኗም ርዕሰ መምህሩ ከታሪክ መምህሯ ጋር ያስተዋውቃታል። በዚሁ ከተማ ውስጥም አንድ ጄሰን የተባለ የ19 ዓመት ወጣት ከቤተሰቡ ጋር ይኖር ነበር። የጄሰን ቤተሰቦችም በድህነት ውስጥ የሚኖሩ ሲሆን ታላቅ ወንድሙ ህገወጥ እጽ አዘዋዋሪ ስለሆነ በዚህም አጋጣሚ ተይዞ እስር ቤት ውስጥ ይገኛል። ወላጆቹ ደግሞ ማለትም የጄሰን እናትና አባት እንደ ወንድሙ እንዳይሆንባቸው በትምህርቱ ላይ እንዲያተኩር በጣም ይገፋፉትም ነበር። ጄሰን ግን ለትምህርት ምንም ፍላጎት የሌለው በመሆኑ እሱም እንደ ወንድሙ የእህቱን የትምህርት ቤት ወጪ ለመሸፈን ሲል በድብቅ ህገወጥ እጾችን መሸጥ ይጀምራል። ከዚያም በሌላ ቀን ላያ ክፍል ውስጥ በምታስተምርበት ሰዓት ጄሰን ከኋላ ወንበር ላይ ተቀምጦ ትኩረት ላለመሳብ ይሞክራል። የጄሰን ከትምህርት ቤት ውጪ ያለው ህይወቱ በአደገኛ ጓደኞቹ፣ በአደንዛዥ እጽ እና በጎዳና ላይ ጸብ የተሞላ ነበር። አንድ ቀን ላያ በክፍል ውስጥ ብቻዋን ተቀምጣ ሳለ አንድሪው የተባለ የስፖርት መምህር ቀርቦ ያመሰግናታል። በሁለቱ መካከል ግንኙነት ይጀመራል። ላያም በአዲሱ ከተማ ውስጥ በብቸኝነት ስትሰቃይ፣ አንድ ቀን ግን ጄሰን ከትምህርት በኋላ ወደ እሷ ይመጣል። እሱም የጽሑፍ ነገር እንደማይሆንለትና የእሷን እርዳታ እንደሚፈልግ ይነግራታል። ላያ ስለ ራሱ እንዲጽፍ ብትጠይቀውም ጄሰን ግን ዝግጁ አልነበረም። በባህሪው የተበሳጨችው ላያ ልትከለክለው ስትሞክር በመሃል የታሪክ መምህሩም እንደ ጄሰን ያለ አስቸጋሪ ተማሪ መርዳት አይቻልም በማለት ተስፋ ሊያስቆርጣት ይሞክራል። ላያ ግን ሁሉም ተማሪ እድል ይገባዋል ብላ ትመልስለታለች። ላያም እንግዲህ ከዛ በኋላ የጄሰንን የትምህርት ቤት ፋይል ስትመለከት ከዚህ ቀደም ከብዙ ትምህርት ቤቶች እንደተባረረና የትምህርት ውጤቱም በጣም ዝቅተኛ እንደነበር ትረዳለች። ላያም ከዛ በኋላ እሱን ለመርዳት ቆርጣ ትነሳለች። በቀጣዩ ቀን ጄሰን በክፍል ውስጥ ያነበበው ግጥም በጥልቅ ህመምና እውነት የተሞላ ነበር። ላያም ጄሰን ባነበበው ግጥም ላይ የተጻፉትን ቃላቶች በመስማቷ እጅግ በጣም ልቧ ይነካል። ከዚያም እንግዲህ ከክፍል በኋላ ተጠብቀውና አንተ ልዩ ተማሪ ነህ፣ በጣም ተሰጥቷለህ በማለት ታበረታተዋለች። ጄሰን በህይወቱ ለመጀመሪያ ጊዜ አንድ ሰው ስራውን ሲያደንቅለት የምታምር የሳቅ ጨረፍታ ያሳያታል። ደስተኛ መሆኑንም በዚህ ትረዳለች። ከዚያም እንግዲህ ታሪካችን ሲቀጥል አንድሪው የተባለው ግለሰብ ላያም መጠጥ ቤት ይጋብዛታል። ከዚያም ሲዝናኑ ጄሰን ከጓደኞቹ ጋር በተመሳሳይ ቦታ ነበር። እሱም ላያ ስትስቅና ስትደንስ ሲያያት እጅግ በጣም ደስ ይለዋል። ላያም ከሄደች በኋላ በማግስቱ ጄሰን ትምህርት ሲያመልጠው ታገኘዋለች። ላያም በድጋሚ ከትምህርት ቤት ስትፎርፍ እንዳላይ ብላ ካስጠነቀቀችው በኋላ በየቀኑ ከትምህርት በኋላ ለ30 ደቂቃ ተጨማሪ የትምህርት ድጋፍ ማለትም ማጠናከሪያ ልትሰጠው እንደምትፈልግ ትነግረዋለች። ጄሰንም በሐሳቧ ይስማማና እሺ ብሎ ይቀበላል። ከዚያ ቀን በኋላ እንግዲህ ላያ ጄሰንን ለብቻው ማስተማር ትጀምራለች። ምን የሚፈጠር ይመስላችኋል? ይሄ ነገር በጣም ደስ ይላል። ነገር ግን በጥናቱ ሰዓት ጄሰን ከትምህርቱ ይልቅ ትኩረቱ ሁሉ ነገሩ እሷ ላይ ነበር። ቀስ በቀስም አድናቆት ወደ ፍቅር ይቀየርበታል። አንድ ምሽት ላይም ላያ ብቸኝነት ተይዛ ሳለ በሯ በድንገት ይንኳኳል። ስትከፍትም ጄሰን ፊቱ በድብድብ እብጥብጥ ብሎ ደም በደም ሆኖ በሯ ላይ ቆሞ ነበር። እንደዚህ ሆኜ ቤት መሄድ ስላልቻልኩ ነው ይላታል። እሷም አማራጭ ስለሌላት ወደ ቤቷ ታስገባውና ቁስሉን ትጠራርግለታለች። በመሃልም ዝናብ ስለጀመረ ላያ በመኪና ልትሸኘው ትወስደዋለች። መንገድ ላይ ጄሰን መኪናውን እንድታቆም ከጠየቃት በኋላ እሷም ታቆምለትና ጄሰን ከተማውን ከላይ ወደሚያሳይ አንድ የሚያምር ቦታ ይወስዳታል። ከዚያም በመጠጥ ቤት ውስጥ ስትደንሽ አይቼሽ ነበር፣ ዳንስ አስተምሪኝ ብሎ ይጠይቃታል። እሷም እሺ ብላ መደነስ ሲጀምሩ ጄሰን ወደሷ ይጠጋል። ላይ ስህተት ነው፣ እኔ መምህር ነኝ ብላ ትገፋዋለች። ከዚያም ትዕይንታችን ይቀየርና ታሪካችንም ሲቀጥል በላያ እርዳታ የጄሰን የትምህርት ቤት ውጤት የሚገርም ሁኔታ ይሻሻላል። እናቱም እንግዲህ በዚህ ሁኔታ እጅግ በጣም ደስ ስላላት በቀጣዩ የወላጆች ስብሰባ ላይ መምህሩን እንደምታደንቃት ትነግረዋለች። ይህ በእንዲህ እንዳለም ጄሰን የላያን ፎቶዎች በማህበራዊ ሚዲያ ላይ በመመልከት ፍቅሩ ከቀን ቀን እጅግ በጣም እየጨመረበት ሲመጣ እንመለከታለን። በአንድ ምሽትም ጄሰን ላያን ከአንድ መጠጥ ቤት ስትወጣ ይከተላታል።
ምንም ጊዜ ሳይሰጣትም እጇን የፈተነ ይይዘውና ወዲያው ግጥም አድርጎ ይስማታል። ላያም እጅግ በጣም በመደንገጥ አምልጣ ወደ ቤቷ ትሸሻለች። ጄሰንም እሷን ይከተላትና እጅግ በጣም እንዳፈቀራት ይነግራታል። ላያ ልትቀበል ባትፈልግም ካልወደድሽኝ ለምን ስመሽኝ መለስሽልኝ ሲል ይጠይቃታል። ላያም እንግዲህ ወዳው ስለነበር ቀስ በቀስ የሁለቱም ግንኙነት በድብቅ ይቀጥላል። አንድ ቀን ሐይቅ ዳር እየተዝናኑ እያለ ጄሰንም በስልኩ ፎቶ ያነሳቸዋል። ይሄ ምቀኛ ላያም እንግዲህ ስለ በፊት ህይወቷ ታጫውተዋለች። ከዚህ በፊት አግብታው ስለነበረውና ከጥቃት አምልጣ ስለተፋታችው የድሮ ባሏ ማለት ነው። ጄሰንም እንደ ድሮ ባሏ እንደማይሆንባትና ጭራሽ እንደማይጎዳት ቃል ይገባላታል። ታሪካችን ሲቀጥልም ነገር ግን አንድ ቀን የጄሰን እናት በድብቅ የልጇን ስልክ ስትጎረጉር የጄሰንና የላያን በጣም የቅርርብ ፎቶ ታገኛለች። የቅርርብ ስላችሁ በደንብ ይገባችኋል። ከሱ ጋር ተለጣጥፋ የተነሳችውን ፎቶ ታገኝበታለች። ከዚያም እንግዲህ እንደተባለው በወላጅ ስብሰባ ጊዜ የጄሰን እናት ሄዳ ላያን ታገኛታለች። የጄሰን እናትም በጣም በቁጣና በመናደድ ልጄን ወደ ትምህርት ቤት የላኩት እንዲማር እንጂ ከእንዳንቺ ካሉ መምህር ጋር ግንኙነት እንዲፈጥር አይደለም፣ ከልጄ ራቂ ብላ እጅግ በጣም ስትጮህባት ላያ እጅግ በጣም ትደነግጣለች። በቤት ውስጥም እንግዲህ ጄሰንና የጄሰን እናት ሲጋፈጡ እንመለከታለን። ጄሰንም ላያን እጅግ በጣም እንደሚያፈቅራት ለእናቱ ይናዘዝላታል። እናቱም ይህን ግንኙነት አሁኑኑ ማቆም አለበት ስትል ትቆጣዋለች። ጄሰን ከእናቱ ጋር ተጣልቶ ከቤት ይወጣል። አየልጅ ነገር። በዚህ ጊዜ እንግዲህ ላያም ለእናቷ እውነቱን ተናግራ እናቷም ይህ ነገር ስህተት እንደሆነ ነግራት በተፈጠረው ነገር ሲደብራት እንመለከታለን። ጄሰንም ወደ ላያ ቤት ይመጣል። ላያም እንግዲህ እናትህ ይህንን እንዴት አወቀች? ለማንም እንዳትናገር እኮ ነግሬህ ነበር ብላ ትጮህበታለች። ከዛም ታሪካችን ሲቀጥል እንግዲህ የስፖርት መምህሩ አንድሪው ጄሰንና ላያን ግንኙነት ሲያውቅ በቅናት እጅግ በጣም ይበሳጫል። በአንድ ምሽትም ላያ ትምህርት ቤት ውስጥ ብቻዋን ስትሆን ጥግ ላይ ወስዶ አስገድዶ ሊደፍራት ሲሞክር ላያ እንደምንም አምልጣው ወደ ቤቷ ትሄዳለች። ጄሰንም ወደ እሷ ሲመጣ የተፈጠረውን እያንዳንዱን ነገር ትነግረዋለች። ጄሰንም በዚህ ነገር እጅግ ይበሳጫል። በማግስቱም ጄሰን አንድሪውን በቁጣ ይደበድበዋል። ፖሊስም መጥቶ ጄሰንን ይዞ ያስረዋል። የፈረደባት የጄሰን እናትም ልጇን ከእስር ቤት አስፈትታ ወደ ላያ ትሄድና እባክሽ ከልጄ ራቂ ብላ በድጋሚ ለመጨረሻ ጊዜ ታስጠነቅቃታለች። ላያም እጅግ በጣም ልቧ ተሰብሮ ከአንድሪው ጋር ለመጋፈጥ ተወስናለች። ያደረከው ነገር ሁሉ በትምህርት ቤቱ ካሜራ ተቀርጿል። በጄሰን ላይ የመሰረትከውን ክስ ካላነሳህ ፖሊሶች ጠርቼ ያደረከውን እያንዳንዱን ነገር አጋልጣለሁ በማለት ታስፈራሯለች። አንድሪውም ይህ ነገር እንዳይፈጠር ሲል እጅግ በጣም በመፍራት በሐሳቡ ይስማማል። በማግስቱም ጄሰን ወደ ላያ ቤት ይመጣል። ነገር ግን ላያ በሐዘን በተሞላ አይኖቿ እንባዋን አቅርራ ይህችን ከተማ ትቼ ሄዳለሁ፣ ግንኙነታችን ስህተት መሆኑን ተረድቻለሁ፣ አንተ የተሻለ ህይወት ከፊትህ አለ ትለዋለች። ጄሰንም በሰማው ነገር እጅግ በጣም ልቡ ተረብሾ እባክሽ ላያ እያለ ቢለምናትም እሷ ግን ልቧ አንዴ ቆርጦ ነበርና በተለይም ደግሞ ለመጨረሻ ጊዜ እናትየው መታ የተናገረቻት ቃል ከልቧ ሊወጣ ስላልቻለ ግዴታ ይህን ውሳኔ ማድረግ እንደነበረባት ነግራው ጄሰንም አማራጭ ስለሌለው ሊያሳምናል ስላልቻለ ይቀበላል። በመጨረሻም ጄሰን ወደ እናቱ እቅፍ ተመልሶ ሲያለቅስ ላያ ደግሞ ከተማውን ለቆ በሚሄድ አውቶቡስ ላይ ተሳፍራ ጉዞዋን ትጀምራለች። እንግዲህ የዛሬው ፊልማችንም ይህን በሚመስል ልብ አንጠልጣይና በመጨረሻም ደግሞ ልብ በሚሰብር ትዕይንት ያበቃል። ፊልሙን እንደወደዳችሁት ስለማልጠራጠር ውድ የቻናሌ ቤተሰቦች ላይክ ማድረጋችሁን እንዳረሱ። የእናንተ ላይክ ለኛ ብዙ ነገር ያደርግልናልና ላይክ በማድረግ አግዙ። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ከዚህ በኋላ ለእናንተ በየቀኑ አዳዲስ ቪዲዮ ለመልቀቅ እንሞክራለን። እናንተ ደግሞ ላይክ በማድረግ አብራችሁን ሁኑ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ኔክስት ቪዲዮ ያበደ ይመጣላችኋል ማለት ነው።